ማስረሻ ሰጤ እንዳልኩት ያው የተናገርኩት መቼም አይቀርም። እኔ ከዩ ጩፋም ከእንትናም በልጣለሁ። ያው ወጥቷል፣ በቃ እጁን ሰጥቷል። መጀመሪያም ማስረሻ የገባው በትዳር ላይ ትዳር ስለመሰረተ ሚስትየው ስትከሳው በወንጀል ከምትጠየቅ ብሎ ለስርዓቱ ላገልግል ብሎ ነው የገባው። ጤና የጎደለው ሰው ነው። ምን የሚገለው እንግዲህ ጥሩ አድርጎ የቀረጥ መስጫ ቦታ ሰጥተውት እዛ የሄደ ሰው ነው። ቲክቶክ የፈጠረው የውሸት ጀግና ተፈጥሯል። መሬት ላይ የለም፣ መሬት ላይ አይመራም፣ አያታግልም። ግን በቃ የውሸት አርበኛ ነው ወይ ሻለቃ ነው ወይ የሆነ እንትን ነው፣ እንደዚያ ነው። በዚህ ደግሞ እንከስርበታለን፣ ከስረንበታለን ከዚህ በፊት። አሁንም የዚህ የፎርሲሮ ጉዳይ የወደፊት የአማራ ህዝብም ፈተና ይሆናል ብዬ አስባለሁ። በጣም መታገል ያስፈልጋል። ማን ነው መሬት ላይ ያለው? ማን ነው እየታገለ ያለው? ነው ወይስ ፌስቡክ ላይ የሚባለውን ብቻ እንስማ? በእርግጥ ፌስቡክ ላይ ጥሩ ጥሩ ጸሐፊዎች፣ እውነትን የሚናገሩ ጸሐፊዎች፣ እውነትን የሚጽፉ አክቲቪስት እና ጋዜጠኞች የሉም ማለት ግን አይደለም። አንድማችን ማለት በእውነት ተዋግቶ አያውቅም። ጥበቃ ይደረግለታል። ራሱ ብልጽግና ነው የሚጠብቀው። ከዛ በኋላ አሁን ሲጨርስ ፋኖ ከወያኔ ጋር አብሮ ከሚሰራ እኔ ከመንግስት ጋር ልሰራ ብሎ ይሄዳል። ሚስትየዋ እንትን ካለች በጣም ጥሩ በእውነት ይሄ ያስታውቃል። እንትኑን ታውቁታላችሁ መቼም ያው እንትን እንደዚህ ነው ተብሎ አይነገርም። ስለዚህ የፋኖ ነገር ራሱ እግዚአብሔር እያጠራው ልክ እንደ ግንግልቻ እንደ ምድር ባለው እንደ ወንፊት እያጠራ ይመጣል። የጸና ነው የሚድነው። እርቧቸው የገቡት ሰዎች በቃ አሁን ፋኖ መንግስት ሊሆን ነው ቦታ ልንይዝ ነው ብሎ የገቡ ሰዎች መዋል ማደር መሰልጠን ብርድ ፀሐይ በጋ ክረምት ሲመጣ እንዲህ ይዘው አውቶቡስ ተራ አይሻለኝም እንዴ ብሎ ይወጣል። አለቀ። ዘርፎም ደግሞ አይችልም፣ ደፍሮም አይችልም። ስለዚህ ይወጣል። ብዙዎች ወጥተዋል። በጣም ብዙ አሉ፣ በጣም ብዙ የምናውቃቸው። ግን እነዚህ የውሸት አርበኞች በዚያ ልክ ለአማራ ህዝብ ፈተና ናቸው፣ ለትግላችንም ፈተና ናቸው። እየተስተካከሉ ይሄዳሉ። ከታች ግፊት አለ፣ ከፍተኛ የሆነ ግፊት አለ። ጦሩ ላይ ገንዘብ ይሰበሰባል። እነዚህ ግለሰቦች በአንድም በሌላ መልኩ በፈጠሩት ስም ገንዘቡ ይሰበሰብ ገቢ ይደረጋል። ለሰራዊቱ የሚደርስ ነገር የለም። ብዙዎች ወጥተዋል። የሚያሸንፉት የሚቀሩት ናቸው። ሰራዊቱ ጌዲዮንን አስተዋውሱ። መጽሐፈ መሳፍንት ላይ እንደምታዩት ጌዲዮን ውጡ ያላቸው 32,000 ናቸው የወጡት። ኑ ንግጠም እንሂድ ሲላቸው 32,000 ህዝብ ነው እየፎከረ የሄደው ማለት ነው። ከዛ እግዚአብሔር ምን አለ? በዛ ይሄ ሰው ቀንስልኝ፣ ዞር በል፣ በዚህ አላሸንፍም ማለት። አሰሱ ግብስብሱ ሁላ ነው የመጣው፣ ወንድ ያልሆነ ሁላ ነው የመጣው። ቀንስልኝ አለው እግዚአብሔር። ጌዲዮን ምን ብዬ ነው የምቀንሰው አለ። ና አምጣ አለው። ገላር ተራራ ጋር ቁም፣ እናንተ የፈራችሁ የደነገጣችሁ ተመለሱ በላቸው አለ። የፈራ የደነገጠ ከተነስቶ ከገላር ተራራ ይመለስ ሲል 22,000 ሰው ቀኝ ኋላ ዙር አለና ሄደ። ለምን? መጀመሪያም ሲሄድ እኔ እከሌ ሄዶ እኔ ምን እባላለሁ፣ እነ እከሌ ሄዶ እኔ ምን እባላለሁ። ቤተሰቡን ደግሞ ይጨቀጭቃል። አንተም ሂድ ጊዜ ምን ትሰራለህ ይላቸዋል። እዚህ በቃ መሄድ አይፈልጉም፣ መዋጋት አይፈልጉም። ወንድ ናቸው፣ ሊሰደቡ ነው፣ ሚስት ሊያጡ ነው ምናምን በቃ እየተንቦቆቦቁ ነው። ጦርነቱ ሲጀመር የሚፈረጥጡት እነሱ ናቸው። ምክንያቱም ያ የተመረጠውና በዓላማ የሄደው ተዋግቶ ነው የሚመጣው። ልክ ቴዎድሮስን ተመልከት፣ ይዋጋል፣ መጨረሻ ላይ ጠላት እጅ አልወድቅም ብሎ ራሱን ያጠፋል። ወንድ እንደዛ። ይሄኛውስ በቃ እጁን ወደዛ። በአጠቃላይ የኦሮሞ ጄኔራሎችን ተመልከቱ። ፈሪ ለእናቱ ነው አለ ማነው ስሙ? ያ መስፍን ፈይሳ ፈሪ ለእናቱ ነው አለ። አንተ ከሻቢያ ጋር እንደዚህ ተማርካል ነበር? አዎ ተማርካል። እና ታዲያ ምናምን እንዴ ያው በመማረኬ ዳንኩኝ። ፈሪ ለእናቱ ነው አለ። እንዳለ ብርሃኑ ጁላ እጅ ወደ ላይ ነው፣ ባጫ ደበሌ እጅ ወደ ላይ ነው፣ አለምሸ ደግሜ እጅ ወደ ላይ ነው፣ ማለት እጅ ወደ ላይ ነው። በቃ አለቀ። ርቦት የገባ ታፍሶ የገባ ፈርቶ የገባ ውጤታማ አይሆንም።
ብዙ ሰዎች በቃ አማራ ተዋጊ ነው፣ አማራ ጀግና ነው፣ ፋኖ ጀግና ነው። እንዴት ነው? አይሆንም። ይሄ ቆሻሻው፣ ይሄ ሌባው፣ ይሄ ዘማዩ፣ ይሄ አላማ ቢሱ፣ ይሄ እንትኑ መወገድ አለበት፣ መፈተን አለበት። መጀመሪያ የታገዱት አመራሮች አንደኛ ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅት ጎጃም ጠቅላይ ግዛት ሰብሳቢ የነበረና የድርጅታችን የውጭ ጉዳይ መምሪያ ኃላፊ የነበረ ነው። በሁለተኛ ደረጃ በወሎ ቤት አማራ ጠቅላይ ግዛት የመረጃና ደህንነት ክፍል ኃላፊ እንዲሁም የድርጅቱ ስራ አስፈጻሚ የነበረ መስፍን ከፋለኝ ናቸው። ሁለቱም ከድርጅታችን ታግደዋል። እንግዲህ በዚህ ጉዳይ ላይ ልናጋራ የምንፈልገው መረጃ ምንድን ነው? በመጀመሪያ ማንም ሰው በአመለካከቱ ሳቢያ በድርጅታችን ምንም አይነት ተጽዕኖ እንደማይደረግበት መታወቅ አለበት። ሌላው ሊታገዱ የቻሉበት ዋና ምክንያት ከአገዛዙ ጋር ግንኙነት ፈጥረው እንዲሁም ደግሞ ተልዕኮ ተቀብለው በማስረጃ የተረጋገጠ ማስረጃ በመኖሩ ሊታገዱ ችለዋል። ያው ማስረጃም እንደተያዘባቸው ሲያውቁና ሲረዱ ሁለቱም ከሰራዊቱ ተነጥለው ተሰውረው ጠፍተዋል ማለት ነው። ማስረሻ ሰጤ እንዳልኩት ያው የተናገርኩት መቼም አይቀርም። እኔ ከዩ ጩፋም ከእንትናም በልጣለሁ። ያው ወጥቷል፣ በቃ እጁን ሰጥቷል። መጀመሪያም ማስረሻ የገባው በትዳር ላይ ትዳር ስለመሰረተ ሚስትየው ስትከሳው በወንጀል ከምትጠየቅ ብሎ ለስርዓቱ ላገልግል ብሎ ነው የገባው። ጤና የጎደለው ሰው ነው። ምን የሚጎለው እንግዲህ ጥሩ አድርጎ የቀረጥ መስጫ ቦታ ሰጥተውት እዛ የሄደ ሰው ነው። ወርቅ ዝም ብሎ የሚገኘው አይደለም። ወርቅ ከጭቃ ውስጥ ይወጣል። ወርቅ ከአፈር ውስጥ ይወጣል። በውሃ ይታሻል። ከዛ በኋላ በእሳት ውስጥ ይገባል። እሳቱ ያቃጥለዋል፣ ያቀልጠዋል። ከዛ ወጥቶ ነው ተቀጥቅጦ በአናጢ አንገት ላይ በውድ የሚሸጠው፣ ጭንቅላት ላይ የሚወጣው፣ አናት ላይ የሚወጣው። አንተ በእጅም አትነካትን ንግስቷ ላይ ውቢቷ ላይ ሄዶ አናቷ ላይ ቁጥጥ ይላል። አጋንንት ጸበሉ እስኪመጣ ድረስ አብሮ ነው የሚኖረው። ቤተክርስቲያን ስትገቡ አብሯችሁ ይሄዳል። ማህሌት አብሯችሁ ሊቆም ይችላል። ቅዳሴ አብሯችሁ ሊያስቀድስ ይችላል። እዚህ ደክም ነው። ከዛ በኋላ አሁንስ በቀኝ አልቻልኩም ብሎ ከውስጣችሁ አጋንንቱ የሚወጣው እንጂ አጋንንቱ እኮ ይገባል። ቤተ መቅደስ ውስጥ በመቋሚያ የሚያቀጣቅጥህ መንፈስ ቅዱስ መሰለ እንዴ? አጋንንቱ ነው። እዛ ድረስ የመግባት እዛ ድረስ የመሄድ ችሎታ አለው። የፋኖ ትግልም ውስጥ የሚገባው ኃይል በጣም ብዙ ነው። ብልጽግና የራሱን ሰው ይልካል። በአዴን የራሱን ሰው ያስቀምጣል። በአዴንም እኮ አልሞት ባይ ተጋዳይ ነው። ስለዚህ ፕላን ቢ ያዘጋጃል። የአብይ መንግስት ከወደቀ ሌላ ሰርቶ የሚበላ አይደለም። በአዴን ውስጥ ያለ ሰው ወዛደር ነው። በአዴን ውስጥ ያለ ሰው አይምሮ የለውም። በአዴን ውስጥ ያለ ሰው የተፈጠረበት ሴል በራሱ አሽከርነት ነው። ለመጣ ለሄደው መገረድ አገልጋይነት ነው። ስለዚህ አብይ ከወደቀ እኛም በቃ ምን በላው የለንም ይላል። ለምሳሌ ኃይለማርያም ደሳለኝ ወደቀ፣ ስልጣኑን ጣለ። ስለዚህ የቀለም ሰው ስለነበረ የተማረ ሰው ስለነበረ አነጻጸረ። ተቀጥሬ ብሰራ ይህን ያህል ብር አገኛለሁ፣ ፓስተር ብሆን ደግሞ ይህን ያህል ብር አገኛለሁ አለና ፓስተር ሆነ። ስለዚህ ፓስተር ሆኖ ኬንያ ሄዶ በዶላር ይሰራል፣ ታንዛኒያ ሄዶ በዶላር ይሰራል። መንፈስ ቅዱስ እሳት ፋየር 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 ብሎ እሳት አደጋ መጣባችሁ ብሎ ሰዎቹ እየደነገጡ ብራቸውን ዶላራቸውን ይሰጡታል። ከዚህ ተቀጥሮ ወር ከሚሰራ የሆነ እሑድ ሄዶ ፋየር 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 ከቁርጭምጭሚቴ ፋየር 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 ይላል። ገንዘብ ያገኛል፣ ገንዘብ ያገኛል። ቢያንስ ቀለም ተምሯል፣ ፓስተርም ሆኗል። በአዴኖች ግን እንደዛ መሆን አይችሉም። በቃ ከተባረሩ ተባረሩ፣ ከወደቁ ወደቁ ነው። ስለዚህ ቦታ መያዝ አለባቸው። ፋኖ ውስጥ ቦታ መያዝ አለባቸው። ፋኖ ውስጥ ሰው መያዝ አለባቸው። እነ ወያኔ ደግሞ ሌላ መያዝ አለባቸው። ከሆነ ሆነ፣ ከጠፋ ጠፋ፣ ካልጠፋ ደግሞ አብረውት ተዘጋጅተው መጥተው ማዘጋጀት